ፕላስቲክ ቆሻሻን በኪሎ እስከ 40 ብር ድረስ ከማህበራት እንደሚረከቡ የገለጹት ዋና ስራ አስኪያጁ በፋብሪካው ከሚሰሩ ሰራተኞች በተጨማሪ ለሌሎች ዜጎችም የገበያ ዕድልን መፍጠር ይችላል ይላሉ። በአዲስ አበባ ከተማ የፕላስቲክ ቆሻሻን መልሶ ጥቅም ላይ ያዋሉ የሚገኙ 187 ማህበራትን በማደራጀት በሺዎች ለሚቆጠሩ ዜጎች የስራ ዕድል መፍጠር ተችሏል። ከነዚህ መካከል ታጠቅ ራይልና ጓደኞቹ ህብረት ሽርክና ማህበር አንዱ ነው። ማህበሩ በቀን ከ700 ኪሎ በላይ የፕላስቲክ ቆሻሻን በመሰብሰብ ወደ ገቢ ምንጭነት እየለወጠ ይገኛል። 1500 1600 ድረስ ይጭናሉ መኪኖቹ እንደ አጠቃቀማቸው መጨፍለቅ ምናምን አለ እሱን ካረጉ ከፍ ይላል ኪሎ ይሄ የሚገባው በቀን እስከ ከ10 መኪና በታች ገብቶ አያውቅም ኦልሞስት ከ20 መኪና 25 መኪና ድረስ የምንቀበልበት ጊዜ አለ ያው እንደ ወቅቱ ማለት ነው። ከ3 ዓመታት በፊት ወደዚህ ስራ ሲገባ የፕላስቲክ ቆሻሻን በመሰብሰብ ብቻ ለፋብሪካዎች ያቀርብ የነበረው ማህበሩ አሁን ግን ለፋብሪካዎች በሚመች መልኩ በመቀየር ያስረክባል። ፍራሽ የሚሰሩ ፋብሪካዎች አሉ። ፍራሽ አሁን ከዚህ ፍራሽ መጥረጊያ ገመድ የተለያዩ ነገሮች ይሰራል። ይሄ ፋይበር ለምሳሌ ጃኬት ውስጥ የምናገኘው ጥጥ የሃይላንዱ ምርት ነው። ያንን ፋይበር ለሚሰሩ ድርጅቶች ነው የምናቀርበው እንደ ወቅቱ እንደ ግዢው። አሁን ላይ ለምሳሌ ኦልሞስት ወደ 68 69 እንሸጣለን ስንገዛ እስከ 40 43። አገልግሎት ላይ የዋሉ የፕላስቲክ ጠርሙሶችን ከተደራጁ ማህበራት በመረከብ ወደ መጥረጊያ ገመድና መሰል መገልገያዎች በመለወጥ እየሰራ የሚገኘው ኢኬቲ ኃላፊነት የተወሰነ የግል ማህበር ደግሞ ወደ ውጭ ሀገራትን በመላክ ለኢትዮጵያ የውጭ ምንዛሪ ገቢ እያስገኙ ከሚገኙ ፋብሪካዎች መካከል አንዱ ነው። የሃይላንድ ቦትል የሚባለው ጠርሙስ ከተፈጨ በኋላ የሚሆነው የመጀመሪያው አውትፑት እሱ ነው። እሱን ለሀገር ውስጥ ገበያና ለውጭ ገበያ እናቀርባለን። እሱን ደግሞ ፋርዘርኛው ፕሮሰስ እናደርገውና መጥረጊያ ገመድ ሱትሊ ስትራፕ የተባሉ ፕሮዳክቶችን እናመርትበታለን። እነዚህንም ለውጭ ገበያም የሚቀርባሉ። በተለይ ስትራፕ ለውጭ ገበያ ይቀርባል። የፕላስቲክ ቆሻሻን በኪሎ እስከ 40 ብር ድረስ ከማህበራት እንደሚረከቡ የገለጹት ዋና ስራ አስኪያጁ በፋብሪካው ከሚሰሩ ሰራተኞች በተጨማሪ ለሌሎች ዜጎችም የገበያ ዕድልን መፍጠር ይችላል ይላሉ። ኪሎን አሁን ላይ ከ37 እስከ 40 ብር ድረስ ነው የምንገዛው ከአቅራቢዎች። ያንን ሶርት አድርገን ስናወጣው ከዛ ውስጥ ፒውር ብለን ለኛ ኢምፒዩሪቲን ስናስወግድ ፒውር ብለን የምናገኘው 80% ብቻ ነው። 20% ዌስት ነው ለኛ። ወደ ገበያ ስናወጣው አንድ መጥረጊያ ትልቁ 75 ብር ድረስ እንሸጣለን። ትንሾቹ ደግሞ ወደ 32 ብር ነው ትንሹ መጥረጊያ። እንደ የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ሪፖርት መሰረት አጠቃላይ የደረቅ ቆሻሻን መልሶ በመጠቀም ረገድ መመሪያ ጸድቆ ወደ ስራ የተገባው በ2012 ዓ.ም ነው። በከተማዋ በቀን እስከ 3000 ቶን የሚደርስ ደረቅ ቆሻሻ የሚመነጭ ሲሆን ባለፈው ዓመት ብቻ ለመልሶ መጠቀም ላይ የዋለው የደረቅ ቆሻሻ መጠን ከ90000 ቶን በላይ ነው። የ2016ን ስናይ ለመልሶ መጠቀም አገልግሎት የዋለው አጠቃላይ የደረቅ ቆሻሻ ወደ 90175 ከፍ ብሏል። የፕላስቲክ ወደ 37 አሁን ቅድም ያልኩሽ የፕላስቲክ ጠርሙስ ወደ 37611 ቶን። እነዚህ ደግሞ ሃይ ዴንሲቲ ምልሽ ፕላስቲክና ፕላስቲክ ነክ ወደ 15074 ቶን ነው ከፍ ያለው። ልዩነቱን ማየት ይቻላል። የፕላስቲክ 2012 ከነበረው በከፍተኛ ሁኔታ ነው ያደገው። ከ4 ዓመታት በፊት በዘርፉ የተሰማሩ ማህበራት ያገኙት ገቢ ከ99 ሚሊዮን ብር በላይ ሲሆን ማህበራቱን በመደገፍ በተሰራው ስራ ባለፉት 6 ወራት የተገኘው ገቢ ከፍተኛ መሆኑን ነው የተናገሩት። 5 ዓመት በኋላ ወደ 1.4 ቢሊዮን ነው ከፍ ያለው። ለዚህ እንግዲህ የተደረጉ ድጋፎች፣ በኤጀንሲ በኩል የሚደረጉ ድጋፎች፣ ስልጠናዎች፣ ሌሎች ነገሮች ተደምረው ማህበራቱ በየጊዜው አቅም እየፈጠሩ ለውጥ እንዲያሳዩ ለማድረግ የተቻለበት ሁኔታ ነው ያለው። ማህበራት ከትላልቅ ፋብሪካዎች ጋር የገበያ ትስስር እንዲኖራቸው ኤጀንሲው እየሰራ መሆኑን የገለጸ ሲሆን ህብረተሰቡም ቆሻሻ ሀብት መሆኑን ተገንዝቦ ትኩረት እንዲሰጠው አሳስቧል።